እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በሪሱ ላይ እንዳያችሁት ዛሬ የምናየው ስለ ትራንስፖዝ ነው። እንግዲህ ትራንስፖዝ አፈላለግን ነው የምናየው ከመዝሙር ጋር አድርገን ማለት ነው። ስለ ትራንስፖዝ የተሰራ አንድ ቪዲዮ ነበር እዚህ ዩቲዩብ ላይ፣ ያንን ማየት ትችላላችሁ። ትራንስፖዝ ምንድን ነው፣ እንዴት ነው የሚለውን በቲዮሪ ደረጃ ያሉትን ነገሮች የሰራሁት አለ። ስለ ትራንስፖዝ የሚል ታምኔሉን ካያችሁት ታገኛላችሁ ነው። ከዛ ማየት ትችላላችሁ። እሱ ጋር ፓርት ዋን ነው ያለው ስለ አጠቃላይ ስለ ትራንስፖዙ። አሁን ግን ከመዝሙር ጋር አድርገን እናያለን ማለት ነው። መዝሙር ከፍተን ትራንስፖዙን እንፈልጋለን ማለት ነው። እና ምንድነው አሁን ስልካችሁ ጋር ያለው ኪቦርድ በቀላሉ የምታገኙት ነው። እና ለትራንስፖዝ ያላችሁን መረዳት ወይንም ትራንስፖዝን በደንብ እንድታውቁት አፈላለጉን በደንብ እንድታውቁት ይረዳችኋል። ምክንያቱም ሁሌ አክሰስ የምታደርጉት ነገር ስለሆነ እጃችሁ ጋር ያለ ነገር ስለሆነ ኢዚ ነው የሚሆነው። ማለት ያን ኖርማል ኪቦርዱን ለምሳሌ ሁሌ ላታገኙ ትችላላችሁ። ነገር ግን እዚህ ጋር ተለማምዳችሁ በቃ ትራንስፖዝ እንዴት ነው የሚገኘው የሚለው ነገር ተለማምዳችሁ በብዙ መዝሙሮች ላይ ፈልጋችሁ ስትሄዱ ነገሩ ይቀልላችኋል ማለት ነው። እና ይህንን ቻናል ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንደገና ደግሞ ቪዲዮውን ስለምትጠቀሙ ላይክ አድርጋችሁ ብትጀምሩ ደስ ይለኛል። ስለዚህ ወደ ዛሬው ትምህርት እንሄዳለን። እንዳልኳችሁ ዛሬ የምንፈልገው የምናየው ስለ ትራንስፖዝ ነው። ትራንስፖዝን ነው የምንፈልገው እና ስለዚህ መጀመሪያ ላይ ትራንስፖዝን መፈለግ ምንድን ነው ማወቅ ያለብን የሚለውን ነገር ስናይ አንደኛ መዝሙሩ ምንድን ነው የሚለውን ማወቅ ያስፈልጋል። እንግዲህ መዝሙሮች ፈርስት፣ ሰከንድ፣ ፊፍዝ እና ሲክዝ ነው የሚባሉት። በቃ ከዚህ የሚወጣ መዝሙር የለም ማለት ነው። ሁሉም መዝሙር ፈርስት አይደለም፣ ሁሉም መዝሙር ሰከንድ አይደለም፣ ሁሉም መዝሙር ፊፍዝ አይደለም፣ ሲክዝ አይደለም። ስለዚህ ሲክዝ የሆኑ መዝሙሮች አሉ፣ ፊፍዝ የሆኑ መዝሙሮች አሉ፣ ሰከንድ የሆኑ መዝሙሮች አሉ፣ ፈርስት የሆኑ መዝሙሮች አሉ ማለት ነው። ስለዚህ መዝሙሩ ዝጋ ነው። በቃ ሁሉም መዝሙር ዝጋ ነው ያለው። በትዝታ ሜጀር ስኬል ላይ ስንጫወት እንደዛ ነው የሚሆነው። እና ስለዚህ መጀመሪያ ላይ መዝሙሩ ምንድን ነው፣ ፈረስት ነው ሰከንድ፣ ያ ማለት ስለዚህም ነገር ቪዲዮ አስተማርኩት አለ። ፈረስት ሰከንድ ምን ማለት ነው ምናምን የሚሉትን ነገሮች አስተምሬ ነበር። ከዛ ማየት ትችላላችሁ። ግን ምንድን ነው ያ ማለት ለምሳሌ እዚህ ጋር የሲ ዲያቶኒክ ማነው የሲ ትዝታ ሜጀር ስኬሉ ሲ ዲ ኢ ጂ ኤ ሲ ብሎ ጨርሶ ስለዚህ እዚህ ጋር ተጠቅሞ መዝሙሩ እዚህ ጋር ካለቀ ፈረስት ነው የሚባለው። እዚህ ጋር ላይ ሰከንድ፣ ጂ ላይ ካለቀ ፊፍዝ፣ እዚህ ጋር ደግሞ ኤ ላይ ካለቀ ሲክዝ ነው የሚባለው። ስለዚህ መዝሙሩ መጀመሪያ ምንድን ነው የሚለውን ማወቅ አለብን። ስለዚህ አሁን ዛሬ የሚሰራው ወይም ዛሬ የምናየው ትራንስፖዝ የምናየው መዝሙር የሰላም ደስታ ክብሬ በሌለበት አይሁን ክብሬ የሚል መዝሙር ነው። እና ይሄ መዝሙር ፈረስት መዝሙር ነው። ይህንን ለማወቅ ማለት በደንብ በቀረባችሁት ቁጥር መዝሙሮቹን መለየት ትችላላችሁ። ያ ማለት ነው ሞር ብዙ መዝሙሮችን ባወቃችሁ ቁጥር ለምሳሌ ፈረስት የሆኑ መዝሙሮችን ካወቃችሁ የሆነ መዝሙር ሲዘመር ከዛ መዝሙር ጋር ስታገናኙ ከዛ መዝሙር ጋር የሚሄድ ከሆነ ያ ፈረስት ነው ማለት ነው። ሰከንድ የሆነ መዝሙሮችን ትይዛላችሁ። እንደ ሳምፕል 2-3 መዝሙሮችን ትይዛላችሁ። በቃ ሰከንድ የሆኑ ዋልዝ ሆኖ ለምሳሌ ሰከንድ የሆኑትን ብላችሁ ትይዙና የሆነ መዝሙር አዲስ የማታውቁትን መዝሙር ከሰማችሁ ያንን ታገናኛላችሁ ማለት ነው። ከዛኛው ፈረስት ከሆነ ወይም ከሰከንድ ከሆነ ስታገናኙ ተመሳሳይ ከሆነላችሁ ያ ማለት ያ መዝሙር ወይ ፈረስት ነው ወይ ሰከንድ ነው ማለት ነው። እና ስለዚህ ያንን ለመረዳት እንደዛ ብታደርጉ አሪፍ ነው። እዚህ ጋር ተጫውታችሁ ለምሳሌ ማወቅ ትችላላችሁ። ለምሳሌ ክብሬ መለለበት አሁን ክብሬ ክብር ስር ይሁን ማደሪያ። ስለዚህ አሁን በሲ ላይ ነው የተጫወትኩ ያለው። ሲ ትዝታ ሜጀር ስኬል ላይ ሲጫወት ምን ያለቀ ክብር ስር ይሁን ማደሪያ። ስለዚህ ይሄ ምንድነው ፈረስት። እንደዚህ እየተጫወታችሁ መለየት ትችላላችሁ። ዜሮ ነው። ስለዚህ ትራንስፖዝ ስንፈልግ ሁሌ ዜሮ አድርገን ነው መነሳት ያለብን። ስለዚህ አሁን መዝሙሩን እንሰማለን። መዝሙሩ ምን እንደሆነ አወቅን። ፈረስት ነው፣ ፈረስት መዝሙር ነው። ስለዚህ
ከዛም የሚቀጥለው ምንድነው መዝሙሩን ሰምተን የዘማሪዋን ኪ ማወቅ ነው። ስለዚህ ወደዛው እንሄዳለን ማለት ነው። ስለዚህ መዝሙሩን ከፍታለሁ። ለምሳሌ ስም መዝሙሩ አያችሁ እዚህ ጋር ይሄ ላይ ማለት ነው። ለምሳሌ አያችኋል ያው ስም መዝሙሩ እንደገና መንገድ ቀረማቸው ክብርን ሳይሉ ክብርን ስላሉ የሚል ድምፅ ማለት ነው። ስለዚህ እዚህ ጋር ፈልጉ እቺ ነው በቃ። አሁን ስትፈልጉ ምንድነው ትራንስፖዝ ዘማሪው ዘምሮ የሚቆምበት የሆነ ቦታ አለ። ያቺ ናት ድምፅ ማለት የዘማሪው ድምፅ ማለት ያቺ ድምፅ ነች። እና ሁሉም መዝሙሩ ጋር አይደለም የምትፈልጉት። ለምሳሌ አሁን በዚህ መዝሙር ላይ የዘመረች ነበር እዛ ጋር ላይገኝ ይችላል፣ ግን የሆነ የምትቆምበት ቦታ አለ። አሁን እዚህ አልፈልግም፣ እየቀጠለ ነው። አሁን እዚህ ይፈልጋል ሳይፈራ ስለዚህ ሳይፈራ የሚለውን ያቺ የምትለዋን ድምፅ ስትይዙና እዚህ ጋር መፈለግ ከዚህ ከሲ ነው አይደለ? ከዚህ የተነሳ ነው የጥቁሩንም ያስገባል ማለት ነው። ለምን በነጭ ላይ ብቻ አይደለም ድምፅ የሚኖረው 12 ድምፅ ነው አጠቃላይ በኪቦርድ ላይ የሚኖረው ወይም በሙዚቃ ላይ ያለው ድምፅ ማለት ነው። ስለዚህ 12ቱ ድምፅ ውስጥ የሆነ ድምፅ ጋር ነው ያለው ማለት ነው የዘማሪው። ስለዚህ እዚህ ጋር አገኘን ማለት ነው። ስለዚህ እዚህ ጋር ካገኘን የእሷን ድምፅ አሁን ትራንስፖዝ እንዴት ነው የምናደርገው? እዚህ ጋር ነው የተገኘው። መዝሙሩ ፈረስት ነው መሄድ ያለብን ወደ ፈረስት። ለዛ ነው መዝሙሩ መጀመሪያ ፈረስት ነው ሰከንድ ነው የሚለውን ማወቅ የሚጠቅማችሁ። ወደዛው ነው የምትሄዱ። አሁን ሰከንድ ከሆነ ወደ ዲ ነው የሚመጣው ማለት ነው። ግን መዝሙሩ ፈረስት ስለሆነ ወዴት ነው የሚመጣው? ወደ ሲ ይመጣል። ከዚህ እዚህ ጋር ያለውን ድምፅ ጎትቼ ወደዚህ ማምጣት እንደማለት ነው በቃ ትራንስፖዝ፣ ሌላ ነገር የለውም። ስለዚህ ይሄን ለማድረግ እንዴት ነው የማደርገው? ወደዚህ እቆጥራለሁ ማለት 1 2 3 4 5 ምንድን ነው የማደርገው? ማይነስ። ስለዚህም የሰራሁት ቪዲዮ አለ እንዳልኳችሁ ማለት በቴዎሪ ደረጃ ያስተማርኩት አለ ትራንስፖዝ አፈላለግ የሚልና እዛ ጋር አለ። አሁንም ምንድነው የምታደርገው? መቁጠር ነው። ስለዚህ 5 አለ ማለት ነው። ስለዚህ እቺን ድምፅ ነው ወደዚህ ያመጣው። ስለዚህ ፕላስ አሁን ማድረገው ምንድነው? ማይነስ ነው ማድረገው። ስለዚህ 5 ማይነስ እዚሁ ትራንስፖዝ ላይ ሄዳችሁ 5 ማይነስ ማድረግ ነው። ያያችሁ ነው 5 ማይነስ ሆኗል አሁን። ስለዚህ አሁን መዝሙሩን ሲጫወተው ከዘማሪዋ ጋር ይሄዳል ማለት ነው። የሷ ትራንስፖዝ አሁን ዜሮ ላይ ቢጫወት ኖሮ መጀመሪያ ላይ አይሄድም። ምክንያቱም የሷ ትራንስፖዝ ሌላ ነው እና ዜሮ ላይ ነው ያለሁት ማለት ነው። ለዛ ነው ትራንስፖዝ ማወቁ አስፈላጊ የሚሆነው። ስለዚህ አሁን መዝሙሩ የተጫወተ እኔ እንትና እጫወታለሁ ማለት ነው። ያያችሁን አይደለ? መዝሙሩ አያችሁ አይደል እንዴት እንደሚሄድ ማለት ነው። ከዘማሪዋ ጋር ይሄድ እዛ ያቻው። ስለዚህ ያ ነው ትራንስፖዝ የሚባለው ሐሳብ ማለት ነው። ስለዚህ ይሄ መዝሙር በዚህ ጋር ነው በእንደዚህ አይነት ወይ ነው የምታገኙት ማለት ትራንስፖዝ። ስለዚህ የሰላም ደስታ ትራንስፖዝ ፈረስት ላይ የዘመረችው ክብር በሌለበት የሚለው መዝሙሩ የተሰራው በ-5 ትራንስፖዝ ላይ ወይም በኤ ነው የተሰራው። ያ ማለት ትራንስፖዝ ስንጠቀም
-5 ይመጣል ማለት ነው። እዚህ ሶ ሊሚት -5 ላይ ነው ያለው ማለት ነው። አሁን ደግሞ አንድ መዝሙር እንጨምርና እንጨርሳለን። ደቂቃው እየሄደ ስለሆነ አሁን የወንድ መዝሙር ነውና እሱ አሁን የኛ መዝሙር ፕላስ የሚወስድ መዝሙር ነው። ሰው እሱን ደግሞ ፕላስ ሲሆን ደግሞ እንዴት እንደምናደርግ እናያለን ማለት ነው። ስለዚህ እንዳልኳችሁ ትራንስፖዝ 0 ነው መሆን ያለበት። ስለዚህ አሁን ይሄን መዝሙር አሁን የሚከፍተው የእንትና ነው የዮሐንስ ግርማ ነው። ለክብርህ የሚሆን ዕቃ ለክብርህ የሚሆን ዕቃ አይነት እንደዛ የሚል ነውና እሱ መዝሙር ነው። አሁን የእሱን ትራንስፖዝ ነው የምንፈልገው። ሰው አሁን እንዳልኳችሁ መዝሙሩን መስማት ነው መጀመሪያ ላይ ማለት ነው። ስለዚህ ኪዎቹን እየነካችሁ መዝሙሩን መስማት መዝሙሩ የዘማሪው ድምጽ ብቻ ሳይሆን አሁን ሙዚቃውንም መስማት ከሙዚቃው ማግኘት እንችላለን ማለት አሁን ለምሳሌ ተመልከቱ። ራጃ ከሙዚቃው ማለት ነው። ለምሳሌ ያው እዚህ ጋር ማለት ነው የሚል ይኸው እዚህ ጋር ማግኘት ትችላላችሁ። በቃ መዝሙሩ አሁን የቆመበት ቦታ ማለት ነው። ሙዚቃው ምን ላይ ተገኘ ማለት ዲ ላይ አሁን ከሙዚቃውን ያገኘውና ከዘማሪው ከራሱ ድምጽም ያው ዘሴም ነው የሚሆነው። ምንም የተለየ ነገር የለውም። አሁን በራ አይቷል ብርሃን ያበራ ይኸው እንደገና ላሳያችሁ። ከዚህኛው ድምፅ ጋር አይደለም እንዳልኳችሁ በቃ ዘማሪው የቆመበትን ያቺን ፖይንት ማነው ያቺን ድምጽ ነው የምትፈልጉ የምትይዙት አይምሯችሁ ቶሎ ብላችሁ መጨረስ ትችላላችሁ። ለምሳሌ መጀመሪያ ላይ ከሰማችሁ ምን ብሎ እንደሚጨርስ ይገባችኋል። አሁን አለ ማለት ነው። ስለዚህ እዚህ ጋር የቆመበት ቦታ ላይ አገኘው ማለት ነው። ዲ ላይ ነው ያገኘሁት ድምፁን። ስለዚህ ዲ ላይ ድምፁን ካገኘሁኝ እንዳልኳችሁ መዝሙሩ ምንድነው ያልነው? ፈረስት ነው። ሲ ላይ የሚያልቅ ነው። ያ ማለት ይሄንን የሲን ከዛ ሜጀር ስኬሉን ተጠቅሞ በፈረስት ለሚያልቅ መዝሙር ነው ይሄም ማለት ነው። ለክብሩ የሚሆን ዕቃ የሚለው ቼክ ማድረግ ትችላላችሁ እንትን እያደረጋችሁ። ሶ እዚህ ጋር ከተገኘ ምን እናደርጋለን? አሁን እንቆጥራለን። እዚህ ጋር ነው አይደል ያለው፣ ወደዚህ ነው የማመጣው። እቺን ዲ ድምጽ እዚህ ጋር ያለችውን ድምጽ ወደዚህ ማመጣት ማለት ነው። ቅድም አሁን እዚህ ጋር የነበረው ወደዚህ እንዳመጣ ነው። አሁን ግን እዚህ ጋር የነበረችው ወደዚህ ነው የምናመጣው። ምክንያቱም የዘማሪው ድምጽ የተገኘው የት ነው? እዚህ ጋር። ስለዚህ እቺን ድምጽ ወደዚህ ነው የማመጣው ማለት ነው። ሶ 1 2 2 ፕላስ አደርጋለሁ። እዚህ ጋር ትራንስፖዝ ጋር ሄጄ 2 ፕላስ አደርጋለሁ። ስለዚህ 2 ፕላስ አደርግ ኖርማል ትክክለኛው ይመጣል ማለት ነው። የቅድሙን አሁን ሙዚቃውን ማለት ከመጀመሪያው ጀምሬ እስቲ ልጫወት እንዴት እንደሚሄድ ታያላችሁ። ድምጽ ራሱ ቀይሬ ማከርዲዮ አድርጌ ልጫወት መሰለኝ። ትንሽ ወደዛው ይጠጋል ብዬ ስለማስብ ከመጀመሪያ ያቻለ አሁን ስም አሁን ቀጥታ ሄዷል ማለት በትክክለኛው ሄዷል ማለት ነው። ለምን ትራንስፖዙ ትክክል ስለሆነ። ዮሐንስ ግርማ ለክብሩ የሚሆን ዕቃ የሚለውን የዘመረው በ-2 ትራንስፖዝ ማን ነው +2 ላይ ፕላስ 2 ላይ ነው ማለት ነው።
ስለ ትራንስፖዝ ያለው ፈርስት እና ሰከንድ መዝሙር ጋር ያለው ነገር ይህንን ይመስላል። ቀጣይ ደግሞ ፊፍዝ እና ሲክዝ የሆኑ መዝሙሮችን ይዤ ይመጣለሁ። ለእነሱም ደግሞ እንደ ነው የሚፈልገው አፈላለጉ ዘሴም ነው፣ ግን ያው ከመዝሙር ጋር አድርገን ብናደርግ አሪፍ ስለሆነ ቀጣይ ሲክዝ እና ማነው ፊፍዝ እና ሲክዝ የሆኑትን መዝሙሮች ይዤ እመጣለሁ። ይህንን ቻናል ደግሞ እንዳልኳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር፣ ኮሜንት አድርጉ። አመሰግናለሁ።